ሲጨነቁ አጽናኝ ነበረች በገንዘቧም ደጋፊ ነበረች የዳዓዋውን ሸክም ልጆችን የማሳደግ ኃላፊነት እሷ ነበር የወሰደች ለዛ ነው እሷም ካለፈሽ በኋላ ከሞተሽ በኋላ ደጋግመው ሲያነሷት እናታችን አይሻ ቀናችና የአላህ መልእክተኛ በተሻለ ሴቶች አላህ ተክስቶ አሁን ታነሳታለህ እንዴ አለቻቸው እሳቸው ቆጣሉ ወላሂ በአላህ የሆነብኝ በኸዲጃ አላህ አልተካልኝም እሷ እኮ ነች ሰው ሲክደኝ አመነችብኝ ሰው ሲያስተባብለኝ እውነት ያለች በገንዘቧ ያገዘች ልጆች ዘርን ከሷ ብቻ አላህ የሰጠኝ በሷም አላህ አልተካኝ እንዲህ አይነት ሰው ስታጣ የህይወት ክፍተትህን ይው ነብዩ አለይሂ ሰላቱ ወሰላም ከባድ ክፍተት ህይወታቸው ውስጥ ገባ ምድራዊን ሰበብ አላህ ከጃቸው አራገፈው አላህ ጋር ብቻ ነው መንጠልጠል ያለባቸው ታዲያ የመካ ዳዕዋ አልሰምር ሲል ወደ ጧኢፍ ተጓዙ ተለዋጭ ህዝብ ቢያገኙ ጧኢፎች ግን እድሉን አባከኑት እብድና ህፃናት ልከው አደሟቸው ረሱል ሰለላሁ ዐለይሂ ወሰለም ደማቸው ጫማቸውን እስኪርስ ድረስ መቷቸው ሰለዋቱ ረቢ ወተስሊማቱ ዐለይሂ ታዲያ ራሳቸውን አላወቁም ነበር አንድ ማሳ ላይ ሲደርሱ ነቁ ደክመዋል ተጎድተዋል ያንዴ ወደ አርራህማን ጥያቄ አቀረቡ ኢላ መን ተኪሉን ያነት ለማን ነው ምትተወኝ ታዲያ አላህም ነብዩን አለይሂ ሰላቱ ወሰላም ስሙ አልጃብር ጠጋኝ የተሰበረን ስሜት ጠጋኝ ነው አንተ መሐመድ የምድር ሰዎች አስተባበሉ የሰማይን ግብዣ ሰጥቻለሁ አላቸው አላህ ኢስራ ነብዩን አለይሂ ሰላቱ ወሰላም ያ የተጎዳን ስሜት ያ የተሰበረን ልብ ለመጠገን የሰማዩን ዓለም እንዲያዩ የተደረገላቸው ግብዣው እንዲህ ነበር የሚጀምረው አንዴ ይላሉ ከሂጅራ 1 ዓመት በፊት ዓለም በሌሎቹ ንግግር 6 ወር በፊት ረጀብ ላይ ነው የሚባል አለ ረቢዑል አወል ላይ ነው የሐሳብ ልዩነቶች አሉ በአንድ ምሽት ላይ ኡሙ ሃኒ የሚባል ቤት ውስጥ ተኝተው ያለ ተአምራቱ እዚህ ይጀምራል አራው ተከፈተ ይላሉ ነብዩ አለይሂ ሰላቱ ወሰለም መላእክት ማነሷቸውና ከዓባ ጥግ ወደሚገኝ ሂጅሩ እስማኤል ወሰዷቸው ጅብሪልም ወረደ ከሰማይ በጅብሪል ፍጥነት የብርሃን ፍጥነት አይባል የብርሃን ፍጥነት ኢምንት ነው የሰው ልጅ የሚያቀው የፍጥነት ጥግ ነው በጅብሪል ፍጥነት ደረሰ ሰው ተመስሎ ቆም ልባቸውን ያዩት ከፈተና አወጣ ከወርቅ